እንደ ወተት፣ እርጎና አይብ የመሳሰሉ የወተት ተዋጽኦዎች ፕሮቲን፣ ካልሲየም እና ሌሎች ቫይታሚኖችን የሚሰጡ ሲሆን የዊክ ምግብ ፓኬጁ አስፈላጊ ክፍሎች ናቸው። ዊክ ከፍተኛ የመጋቢነት አቅም ያላቸውን የተወሰኑ መጠኖችና አይነቶች ያላቸውን የወተት ተዋጽኦዎች ያቀርባል። እንደ ስኳር፣ ጨውና ሰው ሰራሽ ማጣፈጫዎች ያሉ ተጨማሪ ይዘቶች ያላቸውን ምግቦች ሊገዙ አይችሉም። ወተት ለእናቶችና 1 ዓመትና ከዚያ በላይ ለሆኑ ህፃናት ጤናማ ነው። እድሜያቸው ከ1 እስከ 2 ዓመት ለሆናቸው ልጆች ሙሉ ወተት እንዲሰጥ ይመከራል። ልጆች 2 ዓመት ከሆናቸው በኋላ የሚመገቡትን የስብ መጠን ለመቀነስ የሚሰጣቸው ወተት አነስተኛ የስብ ይዘት ወዳለው ወይም ስቡ ወደ ወጣለት ወተት ሊቀየርላቸው ይገባል። ግዢውን ፈጽመው ከመውጣቱ በፊት የትኛውን የወተት አይነት ማግኘት እንደሚችሉ ለማየት የዊክ ካርዶን ቀሪ መጠን ይመልከቱ። ካርዶ የሚገልጸው ዝቅተኛ ስብ ያለው ወተት ከሆነ ዊክ ሙሉ ወይም 2% ወተት አይሸፍንም። ሌሎች የወተት አይነቶችንም ሊመርጡ ይችላሉ። ለምሳሌ ከላክቶስ ነፃ በዱቄት መልክ የተዘጋጀ ኢቫፖሬትድ የፍየል ወይም የአኩሪ አተር ወተት። ሌላው አማራጭ ደግሞ ቶፉ ነው። ከነዚህ ውስጥ የትኛውንም መግዛት ከፈለጉ ከመሸመቶ በፊት የዊክ ካርዶ ላይ እንዲያካትትልዎ የዊክ ክሊኒክዎን ባልደረባ ይጠይቁ። አብዛኛውን ወተት በጋሎን ወይም በግማሽ ጋሎን መያዣዎች መግዛት ይችላሉ። የቀዘቀዘ ከላክቶስ ነፃና የአኩሪ አተር ወተት መገዛት ያለበት በግማሽ ጋሎን ነው። በብዛት ተመራጭ የሆነ የአኩሪ ወተት ከመረጡ የሊትር መጠን ባለው መያዣ ሊገዙ ይችላሉ። የዊክ ጥቅሞቹ እርጎንም ይሸፍናሉ። አብዛኛዎቹ የዊክ ቤተሰቦች በዊክ ካርዳቸው ላይ ዝቅተኛ ስብ ያለው ወይም ስብ የሌለው እርጎ ያገኛሉ። ባለሙሉ ወተት እርጎ የሚሰጠው እድሜያቸው ከ1 እስከ 2 ዓመት ለሆናቸው ልጆች ብቻ ነው። ትክክለኛውን እርጎ መምረጡን ያረጋግጡ። የዊክ ካርዶ የሚገልጸው ዝቅተኛ ስብ ያለው እርጎ ከሆነ ዝቅተኛ ስብ ወይም ስብ የሌለው የሚል ምልክት የተደረገባቸውን መያዣዎች ይምረጡ። የመጠን መስፈርቶችንም ያጣሩ። ዊክ የእርጎ ሽፋን የሚሰጠው ለባለ 32 ኦንስ መያዣዎች ብቻ ነው። ዊክ በባለ 8 እና 16 አውንስ እሽጎች የሚሸጥ ብሎክ፣ ሽሬድድ እና ስትሪንግ ቺዞችን ይሸፍናል። የተፈቀዱ የቺዝ አይነቶች ቼዳር፣ ኮልቢ፣ ፋርመር፣ ሞንተሪ ጃክ፣ ሞትዘሬላ፣ ሞንስተር፣ ፕሮቮሎን እና ስዊስ ያካትታሉ። ዊክ እንደ ቬልቬታ ያሉ ፕሮሰስ የተደረጉ ቺዞችን እና እንደ በርበሬ፣ ሚጥሚጣ ያሉ ይዘቶች የተጨመረባቸው እንደ ፔፐር ጃክ ያሉ ቺዞችን አያቀርብም። የመረጡትን ቺዝ በጥንቃቄ ይመልከቱ። ለምሳሌ አብዛኛዎቹ ሽሬድድ እና ስትሪንግ ቺዞች በባለ 8 ወይም 16 አውንስ እሽጎች አይቀርቡም። የመረጡት ቺዝ በዊክ የተፈቀደ መሆኑን ለማረጋገጥ የፓኬጁን ባርኮድ ስካን ለማድረግ ማይሚኒሶታ ዊክ መተግበሪያን ይጠቀሙ። የሸመታ መመሪያው መተግበሪያው ላይ ይገኛል ወይም በአካባቢው ካለው የዊክ ክሊኒክ አንድ የታተመ ቅጂ እንዲሰጡ መጠየቅ ይችላሉ። አንዳንድ መደብሮችም የዊክ ምግቦችን ለማግኘት ያግዙ ዘንድ የመደርደሪያ ላይ ምልክቶች አሏቸው።